ሙሽራይቱ በሰርጋቸው የመጀመሪያ ቀን ባሏን ለሌላ ሴት እንደምትተው በይፋ አሳወቀች። እንዲያውም ባሏ በጣም የተዝረከረከ የግል ሕይወት እንዳለውና ባል ለመሆን እንደማይገባው በቁጣ ተናገረች። ይህንን ከሰማ በኋላ ዋና ስራ አስፈጻሚው በጣም ተናደደ። ከእንግዲህ በኋላ ሁለቱም በሌላኛው የግል ሕይወት ውስጥ ጣልቃ እንደማይገቡ በቀዝቃዛ ድምፅ ነገራት። ይህ ሁሉ የጀመረው ግን ከሰርጋቸው በፊት ነበረ። የዋና ስራ አስፈጻሚው ኩባንያው በሐሰተኛ ወሬዎች ምክንያት ከፍተኛ የአክሲዮን ዋጋ ቅናሽ ገጥሞት ነበረ። ስለዚህም ህዝቡን ለማረጋጋትና የኩባንያውን አቋም ለማስመለስ በአስቸኳይ ጋብቻ ያስፈልገው ነበረ። በሌላ በኩል ሴትየዋ በወላጆቿ ተታላ ነበረ። ወላጆቿ የቤተሰቡ ንግድ ሊፈርስ እንደሆነና ቤተሰቡን ለማዳን ብቸኛው መንገድ ዋና ስራ አስፈጻሚውን ማግባት እንደሆነ ነገሯት። ምንም አማራጭ ሳታገኝ ለእውር ቀጠሮ ተስማማች። ሁለቱ ለመጀመሪያ ጊዜ ሲገናኙ ግን ወዲያውኑ ተጋጩ። ዋና ስራ አስፈጻሚው በዙሪያው ያሉ ሴቶችን ሆን ብሎ እንደማያስብ ተናገረ። ሴትየዋም በበኩሏ ብዙ አድናቂዎች እንዳሏት በመግለጽ አልተሸነፈችም። ዋና ስራ አስፈጻሚው ጠንካራ ስብዕና እንዳላት ተረዳ። ይህም ከቤተሰቡ ጋር ያለውን ግንኙነት ለማረጋጋት ተስማሚ እንደምትሆን አሳመነው። ሴትየዋ ግን የቀድሞውን የእሱን የተደበቀ ዓላማ ተረድታ ነበረ። ልትሄድ ስትል ዋና ስራ አስፈጻሚው በድንገት ጋብቻቸውን ወዲያውኑ እንዲመዘገቡ ሀሳብ አቀረበ። ሴትየዋም ቤተሰቧ በእርግጥ ከባድ ችግር ውስጥ እንዳለ በማመን ጋብቻውን ተቀበለች። ይሁን እንጂ ወላጆቿ ውሸታቸውን ስለተሳካላቸው በድብቅ ተደሰቱ። ከጋብቻው በኋላ ዋና ስራ አስፈጻሚው ሴትየዋ ወደ ጋብቻ ቤታቸው እንድትዘዋወር ጠየቋት። እሷ ግን ትዳራቸውን በስምምነት የተመሰረተ የውል ጋብቻ ብቻ እንደሆነ ታምና ነበር። በማግስቱ የሴትየዋ ወላጆች እቃዎቿን ወደ ሌላ ቦታ ላኩ። እንዲያውም ችግሩን ለማስወገድ ወደ ውጭ ሀገር እንድትሄድ ይፈልጉ ነበር። በዚህ ጊዜ ሴትየዋ አንድ ነገር እንዳልተለመደ መጠራጠር ጀመረች። ሆኖም የጋብቻ ምስክር ወረቀቱ አስቀድሞ ተጠናቆ ነበረ። ከዚያ በኋላ ዋና ስራ አስፈጻሚው በውጭ የሚወሩትን ወሬዎች በይፋ በመመለስ ጋብቻቸውን እውነተኛ መሆኑን አረጋገጠ። ይህም በኔትወርክ መድረኮች መካከል ከፍተኛ ውይይት አስነሳ። ብዙም ሳይቆይ ሴትየዋ ሚስጥራዊ ጥቅል ደረሳት። ስትከፍተው በውስጡ አሳፋሪ የግል ዕቃ አገኘች። ወዲያውኑ ሀፍረትና ቁጣ ተሰማት። ዋና ስራ አስፈጻሚው ግን ሆን ብሎ እያሾፈባት እንደሆነ ተሰማት። በቁጣ በዙሪያው ያሉ ሴቶችን እንደማትወድና ከሱ የግል ግንኙነት ጋር ምንም አይነት ድርሻ እንደሌላት ነገረችው። የዋና ስራ አስፈጻሚው ፊት ወዲያውኑ ቀዝቃዛ ሆነ። እሷንም ከማንኛውም ቅሌት እንድትርቅ አስጠነቀቃት። በኋላ ግን ሴትየዋ እውነቱን ተረዳች። የቤተሰቧ ኩባንያ በእርግጥ ኪሳራ ውስጥ አልነበረም። የተነገራት ሁሉ ወላጆቿ የተፈጠረ ውሸት ነበረ። ያ ሚስጥራዊ ጥቅልም ከጓደኛዋ የተላከ ቀልድ ብቻ ነበረ። ሴትየዋ በቁጣ ጓደኛዋ ለመጋፈጥ ሄደች። ዋና ስራ አስፈጻሚውን በፈቃደኝነት አጀባት። ጓደኛዋ ትዳራቸውን በእውነት እንዲቀበሉ መከረቻቸው። ሴትየዋ ግን በይፋ እሷንና ዋና ስራ አስፈጻሚውን በውል የተገናኙ አጋሮች ብቻ እንደሆኑና በማንኛውም ጊዜ መፋታት እንደሚችሉ ገለጸች። ይህ ንግግር ዋና ስራ አስፈጻሚውን እጅግ አሳዘነው። በዚያን ጊዜ የልጅነት ፍቅረኛው ወደ ህይወቱ ተመልሳ መጣች። ልጅቷ ቆም ብላ ወደ እሱ ቀርባ ለመቀራረብ ሞከረች። ዋና ስራ አስፈጻሚው ግን የሚስቱን እጅ ይዞ እሷን እንደሚስቱ አስተዋወቃት። የቀድሞ ፍቅረኛው ሁለቱ ባለትዳሮች መሆናቸውን መቀበል ስላልቻለች ሴትየዋን ለማስቆጣት ሆን ብላ ተንኮል መስራት ጀመረች። ይህም ሴትየዋን አበሳጫት። እሷም በቀጥታ እሷን ዋና ስራ አስፈጻሚው በውል ግንኙነት ብቻ እንደሆኑና እሱ የፈለገውን ሴት ለማግኘት ነፃ እንደሆነ ተናገረች። ይህንን ከሰማ በኋላ ዋና ስራ አስፈጻሚው ሙሉ በሙሉ ተቆጣ። የሴትየዋን እጅ ይዞ ወዲያውኑ ከዚያ ቦታ ይዞ ሄደ። ወደ ቤት ከተመለሱ በኋላ ሁለቱ እንደገና ተጨቃጨቁ። ዋና ስራ አስፈጻሚው ሚስቱ ባሏ ሌላ ሴት እንዲያገኝ በመርዳቷ በጣም ለጋስ እንደሆነች በስላቅ ከሰሳት። ሴትየዋ ግን ትዳራቸውን የጥምረት ብቻ እንደሆነ እንደገና አጸናት ሰጠችው። እንዲያውም የእሱ የግል ህይወት በጣም እየተዝረከረከ ስለሆነ ባሏ ለመሆን እንደማይገባው ተናገረ። በመጨረሻም በጋብቻቸው የመጀመሪያ ቀን ሁለቱም በሌላኛው የግል ህይወታቸው ውስጥ ጣልቃ ላለመገባባት ተስማሙ። እንዲያውም ያለምንም ስሜታዊ ትስስር በውል ጋብቻ ላይ ተመስርተው አብረው መኖር ጀመሩ። ነገር ግን ሁለቱም ሳያውቁ ይህ በግጭት፣ በቅናት፣ በፉክክርና በሚስጥር የተሞላው የውል ጋብቻ ቀስ በቀስ ወደ እውነተኛ ፍቅር ሊቀየር ጀምሯል።